ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ ክርስቲያኑ ወገኖቼ ሰላም ብያለሁ እና እኔ ደህና ነኝ ያለሁ አልሐምዱሊላህ። የዛሬው ሳምቡሳ ሰርቼ መጥቻለሁ። እንደምትወዱት ተስፋ አድርጋለሁ። ወደ አሰራሩ እንሂድ። የበግ ስጋ የተፈጨ እኔ የተጠቀምኩት እንደዚህ አዘጋጅቻለሁ። ቅመማቶች ተጠቅሜያለሁ። በኋራት እና ቁንዶ በርበሬ መሳሰሉት። ክብሻ የሚባል አረንጓዴ ቅጠል እሱን ተጠቅሜያለሁ። በዚህ መልኩ ካበሰልኩኝ በኋላ በደንብ ውሃውን እስከሚመጥ ድረስ አብስሉት። በደንብ እንደዚህ ቅመሞችን አቀላቅል አብስያለሁኝ። ከዛም በኋላ ከቀዘቀዘ በኋላ የሚጨምራቸው ሽንኩርትና ካሮት፣ ኩዝበራ እንደዚህ ከትፌ አዘጋጅቼ ተጠቅሜያለሁ። እናንተ ቃሪያ መጠቀም ትችላላችሁ። እኔ ግን ቃሪያ ሰዎች ስለማይበሉልኝ አልተጠቀምኩኝም። እነዚህን ግብአቶች ብቻ ነው የተጠቀምኩት። ግን ጣዕሙ አትጠይቁኝ፣ በጣም ጣፋጭ ነው፣ በጣም ማለት ነው። እንደው ሞክሩትና ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። እንደዚህ ሊጣችሁን ደግሞ በጣምም ሳታደርቁ በጣምም ሳታላሉ ውሃና ዱቄት፣ ዘይት ተጠቅማችሁ ማብቃት ትችላላችሁ። ጨው ትንሽ መጠቀም እንዳትረሱ። እንደዚህ ከዳመጣችሁ በኋላ በዚህ መልኩ እኔ በመቁረጫ ነው የሚቆርጠው። እናንተ ግን የራሱ ማዘጋጃ አለው። እሱ ካላችሁ በሱ ማዘጋጀት ትችላላችሁ። እኔ እንደዚህ አድርጌ እንትን ብያለሁ። በጣታችሁ ቸክ አድርጉት እንዳይከፈትባችሁ ዘይት ላይ ስትጣብሱ ማለት ነው። እኔ እንደዚህ አድርጌ እየጠቀለልኩኝ ነው። ዱቄቱን የነሰነስኩትኝ ያው በኋላ ሊጡን ሳነሳው እንዳይሸነቆርብኝ ነው ማለት ነው። እና እንደዚህ ካደረጋችሁ በኋላ እንደዚህ ያደረጋችሁ መጠቅለል ነው ማለት ነው። እና በጣም ቀላል ነው። እኔ አልሐምዱሊላህ በዚህ መልኩ ጠቅልል ጨርሻለሁኝ። እንደዚህ አድርጋችሁ መጠቅለል ትችላላችሁ። በጣም ቀላል ነው። ከዛኛው አንፃር ይሄ በጣም ከሚባለው በላይ ቀላል ነው። ከትንሽ ቆይታ በኋላ ጥበሱት። እኔ ማፍጠሪያ አካባቢ ነው የጠበስኩት 10 ሰዓት ላይ ጠቅልሌ ማለት ነው። እዛ እንደዚህ ካደረጋችሁም በኋላ እየጠበሳችሁ ማለት ነው። እኔ ጠብሻለሁ በዚህ መልኩ ወርቃማ ከለር እስከሚሆን ድረስ እንደዚህ ከጠበሳችሁ በኋላ እንግዲህ ለመብላት ማቅረብ ነው ማለት ነው። ጨርሰናል ስራችንን። ይሄን ይመስላል ስራችሁ ነው። እንደምትወዱት አልጠራጠርም። ውድ ቤተሰቦቼ እንግዲህ ይሄን የሚያሰላ ሳምቡሳ ሰርቼ ጨርሻለሁ። ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳይረሳ።